ልክ ሎጊን አድርገን እንደገባን ፊት ለፊት ላይ የፖሳችንን ዳሽቦርድ እናገኛለን። ዳሽቦርድ ላይ የተለያዩ አይነት ኢንፎርሜሽኖች ዲስፕሌይ የሚደረጉበት ኤሪያ ሲሆን እንደየ ሮላችንና ስራችን ዲስፕሌይ የሚደረገው ኢንፎርሜሽን ሊለያይ ይችላል። ጀነራሊ ግን ዳሽቦርዱ ይሄን ይመስላል። መጀመሪያ ላይ ዌርሃውስን ፊልተር የምናደርግበት ባር አለን። እዚህ ጋር ማየት የምንፈልገው የአንድ የፓርቲኩላር ዌርሃውስ ወይም ሾፕ ኢንፎርሜሽን ከሆነ እዚህ ጋር መምረጥ እንችላለን ከተዘረዘሩት ሾፖች ውስጥ። እኛ ግን እዚህ ጋር አንድ ሾፕ ብቻ ስላለ ለጊዜው ዲፎልት ዌርሃውሱ ነው ያለው። ግን 2-3 መጋዘን ሾፕ ዌርሃውሶች ካሉ የተለያዩ ዌርሃውሶች ካሉ በሱ ፊልተር ማድረግ እንችላለን። ሁለተኛ ደግሞ ማየት የምንፈልገው ኢንፎርሜሽን እዚህ ጋር ማየት የምንፈልገው ኢንፎርሜሽን የመቼ ቀን ነው የሚለውን የምንመርጥበት የዴት ፒከር እንትን አለን። ሶ ዴት ፒከራችንን ስንነካው እዚህ ጋር በተለያየ መንገድ ፊልተር ማድረግ እንችላለን ቀኑን። ለምሳሌ ማየት የምንፈልገው ኢንፎርሜሽን የዛሬን ከሆነ ቱዴይ የምትለውን እንመርጣለን። የትላንትን ከሆነ የስተርዴይ የሚለውን እንመርጣለን። የዚህን ወር ከሆነ ዲስ መንዝ የሚለውን እንመርጣለን። የዚህን ይር ከሆነ ደግሞ ዲስ ይር፣ ያለፈውን ወር ከሆነ ላስት መንዝ ብለን መምረጥ እንችላለን። ወይንም ደግሞ ስፔሲፊክ የሆነ ዴት ከሆነ የምንፈልገው እዚህ ጋር ዴት ፒከራችን ቀን የሚያስመርጥበት ቦታ አለ። ስለዚህ ከመቼ ጀምሮ ያለው ኢንፎርሜሽን ማየት የምንፈልገው የሚለውን እንመርጣለን። ለምሳሌ ከሜይ 1 ጀምሮ ሌትስ ሴይ ከሜይ 1 ጀምሮ እስከ ጁን 5 ድረስ ያለውን ከሆነ ማየት የምንፈልገው እዚህ ጋር ቀኑን ከ1 ጀምሮ 5 ድረስ ክሊክ አደረግለትና አፕላይ እለዋለሁ ማለት ነው። ስለዚህ ቤዝድ ኦን በዚህ ፊልተሪንጎች ያለውን ኢንፎርሜሽን ያመጣልኛል። እኔ ግን ለኤግዛምፕል የዛሬን አንያ ቱዴይ ብዬ አፕላይ ልበለው። ሶ ዛሬ የነበረንን ሴልስ፣ ዛሬ የነበረንን ሽያጭ ሴልስ ሪተርን እና ፐርቼዝ ሪተርን እዚህ ጋር ያሳየናል። ከዛ ደግሞ ወረድ ስንል በዲያግራም መልኩ የሳምንቱን ሴልስ እና ፐርቼዝ ያሳየናል። የኛ ሲስተም ላይ እስካሁን አንድ ሴልስ ብቻ ነው ያለን። ሴልሷ ላይ ሀቨር ስናደርግባት በምን ቀን ስንት ብር እንደተሸጠ እንደዚህ አድርጎ ያሳየናል። ፐርቼዝም ካለን እንደዚህ አድርጎ ያሳየናል። ከዛ ደግሞ እዚህ ጋር ሌላ ሁለተኛው ዳያግራም ቶፕ ሴሊንግ ፕሮዳክትስ ብሎ ያሳየናል። ቴስት የምትባለው የሙከራ ፕሮዳክታችን በጣም የሚሰጠች ነው። አንድ ፕሮዳክት ተሸጣለች ይላል። ብዙ ፕሮዳክቶች ካሉ እዚህ ጋር ዳያግራሙን ከፋፍሉ ቶፕ ሴሊንግ ፕሮዳክቶችን ኢንፎርሜሽን ያሳየናል። ከዛ እዚህ ጋር ስቶክ አለርት አለ። ስቶክ አለርት ማለት ፕሮዳክቱ ተሽጦ ስንት ሲቀር እንዲያሳውቀን እንደምንፈልግ መጀመሪያ ፕሮዳክት ስናስገባ ሴትአፕ እናደርግለታለን። ከዛ በኋላ ለምሳሌ 50 ሲቀር አሳውቀኝ ብየዋለሁ። ይሄንን ፕሮዳክት ቴስት የሚባለው ፕሮዳክት ተሽጦ 50 ሲቀር አሳውቀኝ ብየዋለሁ። ስለዚህ አሁን 14 ነው የቀረኝ። ስለዚህ እንደገና ሪስቶክ እንዳደረግ ሪፊል እንዳደረግ እዚህ ጋር ስቶክ አለርቱን ያሳየኛል። እንዳልኩት እዚህ ጋር ደግሞ ቶፕ ሴሊንግ ፕሮዳክቶች እዚህ ጋር በዲያግራም መንገድ አለ። እዚህ ጋር ደግሞ በዝርዝር መንገድ በቴብል መልኩ ያሳየኛል እንደዚህ አድርጎ። ከዛ ደግሞ ፔመንት ሴት እና ፔመንት ሪሲፕት እንትን አለን ግራፍ አለን። ሶ እዚህ ጋር የከፈልናቸው ለተለያየ አይነት ምክንያቶች የከፈልናቸው ክፍያዎች እና የተቀበልናቸው ክፍያዎች ደግሞ ሲኖሩ እዚህ ጋር በግራፍ መልኩ ያሳየኛል። እዚህ ጋር የቶፕ 5 ከስተመር ዲያግራም አለን። እንደዚህ አይነት ኢንፎርሜሽኖች ዳሽቦርዳችን ላይ ይዘረዘራሉ ማለት ነው። ሶ እዚህ ጋር ዳሽቦርድ ላይ ኢንፎርሜሽን ጀስት ኪክ የሆነ የሲስተሙን ኢንፎርሜሽን ጠቅላላ አድርጎ የምናይበት ኤሪያ ነው ማለት ነው።